ለጠበቀን ላዳነን ለታደገን ጌታ ለዚህ ጌታ ክብርን ስጡ። ይገባዋል የኔ ጌታ። የዛሬ ሳምንት እዚህ ስፍራ ላይ ስለ ልጆቼ በጣም ትንሽ ጨንቆኝ እዚህ ጋር ቆሜ ተናግሬ ነበር። ወገኖቼ እግዚአብሔር ሁሉ ጊዜ በስራ ላይ ነው። ብዙ ጊዜ እግዚአብሔር የምናፈሰውን እንባ በተለይ ስለ ልጆቻችን የምናለቅስ ካለን ስለ ልጆቻችን እንባችንን የምናፈስ ካለን እግዚአብሔር የማንም እንባ ባለዳ አይደለም። ይሄንን አምናለሁ። የማንም እንባ እግዚአብሔር ባለዳ አይደለም። እግዚአብሔር የእውነት የወላጆችን እንባ ያብሳል። እግዚአብሔር የወላጆችን እንባ ያያል። በጣም ነው። እኔ ከወር በላይ ነው የልጆቼን ድምፅ መስማት ከቆየሁኝና አይደለም ወር እኔ አንድ ቀን ሳይደውሉልኝ ሲቀሩ በጣም የምጨነቅ እናት ነኝ። በጣም የምጨነቅ ወላጅ ነኝ። የእውነት በእግዚአብሔር ፊት በጣም ነው የማለቅሰው። በእግዚአብሔር ፊት በጣም ነው ስለነሱ ማነባው የምጮኸው። ነገር ግን እግዚአብሔር የእውነትን የልጆቼን ለክፉ ነገር አሳልፎ አይሰጥም። ኢየሱስ ክርስቶስ ጌታ ነው። በጣም ነበር ጨንቆኝ የነበረ። ከወር በላይ ነው ድምፃቸውን መስማት ከቆየሁኝና 2 ሌሊት የእውነት በጣም በእግዚአብሔር ፊት ነው ማወራችሁ። በእንባ ነው ያደርኩት። በመኝታዬ ላይ ትራሴ በእንባ በስብሶ በጣም ነው ያለቀስኩት። ጌታ ወይ ምንድነው በቃ የተፈጠረው ችግር? ምንድነው የሆነው ነገር? ለምንድነው ልጄ ስደውልለት ስልኬን አላነሳ ያለው ብዬ በጣም በእውነት ያው እግዚአብሔር ምስክሬ ነውና በጣም የልጅ ነገር ይከብዳልና በጣም አለቀስኩ በእግዚአብሔር ፊት። ቃሲቢስብኝ ሳምንት ዕለት እዚህ ጋር ቆሜ ተናገርኩኝ። አምናለሁ በእግዚአብሔር ሰው እግዚአብሔር እንደሚሰራ፣ አምናለሁ በእግዚአብሔር ሰው እግዚአብሔር እንደሚያደርግ። ለምን እኔ ከ2014 ጀምሮ እዚህ ምድር ከረገጥኩኝ ጊዜ ጀምሮ በብዙ እንባ ውስጥና በብዙ ችግር ውስጥ በብዙ ጥያቄ ውስጥ ነበርኩ። ነገር ግን ኮቴ እዚህ ቤት ከረገጠ ጊዜ ጀምሮ ኢየሱስ ክርስቶስ በብዙ ባርኮኛል፣ በብዙ ሰላሜን መልሷል። ኢየሱስ የተባረከ ይሁን። እግዚአብሔር አለ እዚህ ቤት። እግዚአብሔር አለ ከነብዩ ጋር። እግዚአብሔር አለ ከባሪያው ጋር። ስለዚህ ተናግሬ ወጣሁኝ። የሐሙስ ዕለት ብትሄድ ይሻላል ብሎ ነብይ ተናግሮ ነበር። ትንሽ ከበደኝ። የከበደኝ ምንድነው? ወቅቱ ክረምት ነው። ጌታ ሆይ እንዴት ነው የማደርገው? ሌሊት ነው ተነስተን በር ላይ ቆመን መኪና የምንይዘውና አዳማ የሚሄድ መኪና ሌሊት ካልወጣን በስተቀር መኪና አይገኝም። በጣም የመኪና ችግር አለና ጌታ ሆይ እንደምን ሆኖ ይሄ ክረምት ነው እንዴት ነው ሆኖ እባክህ የሰማይ አምላክ ሰኞና ማክሰኞ የልጆቼን ድምጽ መስማት አለብኝ አልኩት ጌታን። ነብዩ የእግዚአብሔር ሰው ነብይ ፍቃዱ ሰላም ነው ማሚ አለኝ። ኢየሱስ ጌታ ነው። ሰላም ነው አለኝ። ኢየሱስ ጌታ ነው። ሰላም ነው አለኝ። ኢየሱስ ጌታ ነው። በእውነት ነው የምላችሁ። ማክሰኞ ዕለት ደወለልኝ። ራሱ ልጄ ደወለልኝ። ኢየሱስ ያድናል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁንለት። ክብር ለኢየሱስ ይሁንለት። ዝም ማይል ጌታ ከኛ ጋር አለ። ምን ነው ልጄ አልኩት። ነገረኝማ አዲስ ሞባይል ገዝቼ ትንሹ ልጅ እንደዚህ ጌም እየተጫወተበት ሴራሚክ ላይ ጥሎበት ሞባይሉ ተበላሸብኝ። በዛ ምክንያት ነው በቃ ተናድጄ እናቴ ዝም ያልኩሽ። በጣም ሰላም ነን አለኝ። ኢየሱስ ጌታ ነው። ይሄ ሰላም ወደ ቤታችሁ ይግባ። ይሄ ሰላም ወደ እናንተ ይግባ። በእውነት እዚህ ጉባኤ በልጆቻችሁ የምታለቅሱ በልጆቻችሁ የምታነቡ ካላችሁ ይሄ እኔ ቤት የገባው ሰላም እናንተ ቤት ይግባ። ኢየሱስ ክርስቶስ ጌታ ነው። ያው ከዛ ጊዜ ጀምሮ ይደውልልኛል። በጣም ሰላም ናቸው። ሰላማቸው ተጠብቆ ነው ያለው። ክብር ለኢየሱስ ይሁን። በእውነት ለቀባውም ለእግዚአብሔር ሰው በእውነት ዘመኑ ይባረክ። እግዚአብሔር እጅ ከሱ ጋር ትሁን። እግዚአብሔር አብሮነት ከሱ ጋር ትሁን። በእውነት እግዚአብሔር በዚህ ቤት በስራ ላይ ነው። አመሰግናለሁ። ተባረኩልኝ። ኢየሱስ ጌታ ነው። አሜን።